እሺ የሆነ ነገር ይዤ እመጣለሁ። አይናችሁን ጨፍናችሁ ነው እሺ የምትጠብቁኝ? በዛው ወደዚህ ስትገቡ ደግሞ የኔ ቦታ አለ። እዚህ ደቅ ብዬ ነው ኦፊስ። እንዴት አያችሁት? በጣም ያበደ ነው። ይሄ ፓርት ኦፍ ነው። እንስሳ የዱር እንስሳ አምጣና ግለጡ ወደ አንዳ What's up everybody? እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? የእናንተ ወፍ ማንዳ ተመልሼ መጥቻለሁ። ዛሬም በአዲስ ቪዲዮ ከች ብለናል። እንግዲህ ዛሬ አበደ ብሎ ነው የሚኖረን። እዚህ ጋር እንደምታዩት ሮባ አለ። ሶ ጋይስ ዛሬ ሁለት ነገር ይኖረናል። የመጀመሪያው ነገር ኑቲ ጋር እየሄድኩኝ ነው። ሶ የኑቲን አዲሱን ኦፊስ ሜቢ ካላያችሁት እሱን ማሳያችኋለሁ። ካሜራ ሲክሪቲ ካሜራ ነገር እንገጥማለን። ሮባ ቾክሎ ነው ወይስ ጀለስ እየነዳ ያለው ነገር ሌላ ነው። አንቺ ብላክስ ነው ሻው ፀሐይ ጎዳሽ ስበዋለሁ። እኔ ስለምስበው ነው። አብዙር ወደ ውስጥ ነው የምከተው ፀሐዩ። በዚህ ታጠፊና ከዛ በኋላ እርጓችን መጀመሪያ ቆርሰ ነገር እና የመጀመሪያው ነው እንዳልኳችሁ ኑቲ ጋር እንሄዳለን። ከዛ በኋላ ካሜራ እንገጥማለን። ሶ ከዚህ በፊት ካሜራ የመግጠም ምናምን ኤክስፒሪየንሱ የለኝም ስላችሁ ሲክሪቲ ካሜራ ምናምን የመግጠም ብዙ እንትኑ የለኝም። ግን ኑቲ ምን ላይ ተማመናል፣ እኔም ራሴ ላይ ተማመናለሁ። ብቻ ጋይስ ይኸውላችሁ ቱቶሪያል ምናምን እያየን ካሜራውን እንገጥማለን። ከዛ ሁለተኛው ደግሞ ሰርፕራይዝ ነገር ይኖረናል ማለት ነው። ዛሬ ጓደኞቼን ሰርፕራይዝ እናደርጋለን። ሮባ ማያቅም ባይዚ አሁን ገና እየሰማ ነው። ምን እንዳልኩ ሰምታል ሮባ? ሰርፕራይዝ ማን አለሽ? እኔ ፓርኪንግ ቦታ ይፈልግ ብቻ ሰርፕራይዝ እናደርጋችኋለን። ሮባም ሰርፕራይዝ የሚሆነው አንዱ ሰው ነው ባይዚ እንደ በፊቱና ቁማ አዛሽ ጋር ብቻ ሮባም ሰርፕራይዝ የሚሆነው ሰው ነው። ምን እንደሆነ አያውቅም ሰርፕራይዙ ምናምን ነገር። እሱንም አብራችሁኝ ታያላችሁ እስከመጨረሻው ድረስ። ይሄን ቪዲዮ ማየታችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ እንዳልኳችሁ እስካሁን ድረስ አንሰብስክራይብ ሳታደርጉ ይቆያችሁ ካላችሁ በጣም የምወዳችሁ ይመቻችሁ። ሶ ጋይስ ሳምቡሳ በእርጎ ምናምን እንበላለን ብለን ነበር። ቀመስመስ ነገር ለማድረግ አይነት ነገር እርጎ የለም። ሳምቡሳውን ግን ይዘናል። እንደሚሆን እናደርገዋለን። እሱ ጋይስ የቦሌ መንገድ ግን ማለት ነው ከተጀመረ ምን ያህል ጊዜ ነው? ወራ ሙሉው ማለት በቃ አልቋል ማለት ትችላላችሁ። በቃ እያፈጣጠኑት ነው ብላችሁ ግን ተቆፋፍሮና ሌላ ታሪክ ሆኖ ነበር። አሁን ያበደው ነው። ላሳያችሁ ይሁት ቦሌ እንደዚህ ታውቁታላችሁ። የርናሞል መንገድ ከአትላስ የሚወስደው ጋዴም ፎቆቹ ራሱ ከየት ነው ብቅ እያሉ ያሉት። እግረኛ መንገድ ይኖራል እዚህ ጋር ምናምን ያበደ ላይት ምናምን ይገባል። አብዶለታል። ኑቲ ጋር ደርሰናል። ይሁት ምን እንደሚያክል ቢሮ እግዚአብሔር። ካሜራውን አለዝ ነው ግን ይዘን እንመጣለን ተመልሰን። ሶ አፕዴት ጋይስ የምሽ ነው። ካሜራው አልመጣም። ሁለተኛ ነገር ያልኳችሁን ግን ለማምጣት እየሄድን ነው። ፒክ አድርገን እንመጣለን ማለት ነው። ካሜራው ከደረሰ ነው። እስኪ እናያለን። እንመቻችሁ። እሺ ጋይስ የሰርፕራይዙን ያልኳችሁን እቃ ሁለተኛውን ተቀብያለሁ። የካሜራው ግን በጣም ቀላጅ እግዚአብሔር ቀላጅ ሰው ነው። በቃ ስራ እንደዚህ ከሆነ በጣም ነው የሚያናድደው። በቃ 40 ደቂቃ በዚህ 40 ደቂቃ 30 ደቂቃ እያለ እግዚአብሔር ነው ላችሁ። በቃ ቀኑ ሙሉ ነው ያስዋል እንዴ። በጣም ነው የሚያናድደው። ነገ ጧት አለ ባለቀ ሰዓት ኢቭን ቅድም መንገር ይችል ነበርና ነገ ጧት አለ ባለቀ ሰዓት ማለት ነው። በጣም ነው የተናደድኩት። በቃ ጊዜያችንን ፈጅቶ ዛሬ ቀኑ ሙሉ ሊትራሊ ካሜራ ነው በቃ ስፈልገው አልኩት። አንዱ ጋር ዋጋ እንትን ሲሉ በቃ ምናምን ነገር አሪፍ ተገኘ የሚባለው ጋር ደግሞ በጣም ነው የሚያናድደው ብቻ። እና ነገ ብሏል ካሜራውን። ህይወት ማለት እንደዚህ ነው በቃ እንዳሰባችሁት እናንተ እንዳሰባችሁት እንዳቀዳችሁት ብቻ አይደለም። ፈጣሪ የምሬን ነው። ፈጣሪ በቃ በተጻፈላችሁ ነው የምትኖሩትና ብዙ እንትን ላለ ማለት ሞክሩ። አክቹሊ እኔ ብዙ እንትን አይደለም እግዚአብሔር ከየሆነ ሶ ያሰብነው ነገር ተቀያይሯል ማለት ነው። 30,000 ሰብስክራይበር ልንገባ ነው። ሁላችሁም ሰብስክራይብ አድርጉ ጋይስ። እንዴት ናችሁ? ሁለተኛው ቀን ትላንትና ካሜራው አልተሳካም። ያሰብነው ሰርፕራይዝ ማታ ይዤ ገባው ምናምን ነገር ሁሉም ሰራል ነበሩ ቤት ውስጥ ትላንትና አልሰጧቸውም ማለት ነው። ሶ ዛሬ ካሜራውን ተቀብያለሁኝ። ካሜራውን ይዤ ከኋላ ነው ያለው ካሜራው ምናምን ነገር ይዤ ወደ ኑቲ ጋር እየሄድኩኝ ነው። እሱ ምናምን ንግጠምና
ቤት እንሄዳለን ማለት ነው። ቤት ውስጥ ያሰራሁትን ነገር ብቻ አሳያችኋለሁ ማለት ነው። ትላንትና ካሜራ ልሸጥልኝ የነበርከው ልጅ ግን በጣም ነው የምታናደው። ትላንትና አለ ብሎኝ ስንት ነገር ብሎኝ ዛሬ ስደውልለት ወንድም ይሸጠው ምናምን ነገር አለ። አይደረግም። ትናንት ስንት ሰዓት አስጠብቁን፣ ዛሬ ደግሞ የለም ማለት ነው። ዛሬ ጸጉር ምናምን በቃ ወፍ የለም። ለስራ ስለሆነ የተወጣው ዛሬ በቃ ዝም ብለን ይወጣ ነው። ስለዚህ እስከ መጨረሻው አብራችሁ ነው። ይመቻችሁ። እንጋችሁ ኑቲ ክላስ ላይ ያለው እሱ እስኪጨርስ ድረስ ይኸውላችሁ እቃዎቹን እየከፋፈትኳቸው አንቦክስ እያደረኳቸው ነው። እቺ ናት ዋናዋ ካሜራዋ። እነዚህ አይነት 3 አለ ግን ያልተከፈተም አለ ምናምን ድሪል ኬት እንደምናመጣ አላውቅም። እኔ እያሰብኩ ያለሁት ምን መሰላችሁ? ይሄ በሁለት ሳይድ የሚለጥፈው ፕላስተር አለ አይደለ? በሱ ለመለጠፍ ነው፣ ግን ሪስክ ነው። ድንገት ቢወልቅስ አይታወቅም። ምን ያህል ጊዜ መያዝ ይችላል ምናምን እሱን ነገር ማለት ነው። በድሪል ከሆነ ግን በጣም ቀላል ነው። ፈቃችን ነገር ግርግዳው ላይ ፈጥፋታለ፣ እዚህ ውስጥ ገብታ ትዞራለች። የሚከብደን አይመስለኝም ጋይስ። ቱቶሪያል ምናምን ነገር ገብተን እንዴት ሴታፕ እንደሚደረግ እናያለን። ያውላችሁ ኑቲ መጥቷል። አያችሁት? ያውና እዛ ጋር ያው እሺ ጋይስ ይኸውላችሁ ቤት ገብቻለሁ። ከኑቲ ጋር ካሜራውን ነገ ነው የምንጨርሰው። ሴታፕ ማድረግ ያለብን ነገር ጨርሰናል። ነገ ነው የምንጨርሰው የቀረውን ነገር። ወጣ ያለ ነገር ይመቸኛል። ሰርፕራይዝ ብላ ባረግ ትልቅ ነገር ምናምን ሆኖ እኮ አይደለም፣ ግን በቃ ጀስት ገባችኋል። ብቻ የሆነ ነገር ፕሪንት አስደርግ ያለው በሱ ሰርፕራይዝ እናደርጋቸዋለን። አሁን ታች ናቸው። አይ ቲንክ ኳስ እያዩ ፔስ እየተጫወቱ ሳሎን ላይ ነው ያሉት እና ዝም ብዬ ሰርፕራይዝ አደርጋቸዋለሁ። ከዚህ በኋላ ደግሞ ከእነሱ ጋር በጣም ብዙ ቪዲዮዎች እንሰራለን። ሁሉንም አስተዋውቃቸዋለሁ ዛሬ። ከሱራ ጋር ኦልሞስት 4 ዓመት 3 ዓመት አንድ ላይ መኖር ከጀመርን ማለት ነው። በጣም ብዙ ነገሮችን በዚህ መሀል አይተናል እና ከአንድ ሰው ጋር ይህን ያህል ጊዜ መኖር በጣም ትልቅ ነገር ነው። ሚኩና ጎስት ደግሞ ኦልሞስት ከነሱ ጋር ራሱ ስንት 2 ዓመት እየሆነ ነው አንድ ላይ መኖር ከጀመርን። ለ4 ነው የምንኖረው። 4 መኝታ ነው ቤታችን። ሮባ ደግሞ ምርቁ ወንድማችን ነው። ታዩታላችሁ። ብቻ ፎቶ ላይ ወሬ አላብዛባችሁ፣ ወደ ገደለው እንግባ እና ይሄን ቪዲዮ መጨረሻ ላይ ካስገባሁት አላቅም፣ ወር መጀመሪያ ላይ ከሆነም አላቅም። ኦርደሩን ቀያይሬው ሊሆን ይችላል ሜቢ። ካሜራውን ሴታፕ ጨርሰናል፣ ግን አልገጠምኩትም እንዳይምታታባችሁ። እንሂድ። ሲያዩት ይስቃሉ ብዬ አስባለሁ። እና ደግሞ ዛሬ ጊቫዌ ያለን ከዚህ በፊት እንደነበረው ላይክ ከኮመንት ላይ ፒክ አድርገን ነው የምንሰጠው። ኔክስት ቪዲዮ ላይ ጊቫዌ እድለኛ መሆን ከፈለጋችሁ ምንድነው የምታደርጉት? ኮመንት ታደርጋላችሁ ማለት ነው። ጊቫዌ ምንድነው የሚሆነው? አሁን ሰርፕራይዝ ማድረገውን ታያላችሁ። ልክ እንደዚህ አይነት ከጓደኞቻችሁ ጋር ሊሆን ይችላል። ከፈለጋችሁ የራሳችሁ በጣም ትልቅ ነው ሳይዙ፣ በዛ ፕሪንት ተደርጎ ይሰጣችኋል ማለት ነው። ይመቻችሁ። እንሂድ። እሺ ጋይስ ተመልሰን መተናል። ዶንት ማይንድ ጠረጴዛውን ማለት ነው ተውት። ምግብ በልተን አሁን የተነሳ ነው። እሺ ጋይስ ይኸውላችሁ መጀመሪያ ላስተዋውቃችሁ ያልኳችሁ ሮባ እሱ ነው። ሮባ ያልኳችሁ ራስን አስተዋውቅ። ሮቤሌ ደምቤሌ እሱ ደግሞ ሱራፌል ይባላል። እኔ ለብሮ ግን ማስተዋወቅ ስምህን እኮ መጠየቅ ነው ያለብኝ። አስተዋውቅ ራስህን። ሱራፌል። እሺ እዚህ ጋር ቪዲዮ ኮል እያወራ ነው፣ መዝጋት አልቻለም። ለምን እንደሆነ አላውቅም። ሚካ ደግሞ እዚህ ቤት ውስጥ ከሚካ ጋር ማንስማማበት ምክንያት የማንቸስተር ደጋፊ ስለሆነ ነው። ራስህን አስተዋውቃችሁ። ሚኩ እባላለሁ። ቀመር እየቀመረ ነው። እሺ ነይ ቲክቶክ ላይ የምታውቁት ጎስት አይደለም ይሄ ትክክለኛው ጎስት እሱ ነው። ስቲቭ ጎስት። እሺ ራስን አስተዋውቅልን። ከዚህ በኋላ ቪዲዮ ላይ አንድ ላይ ሰለምታዩን ራስን አስተዋውቅልን። ትክክለኛ ስሜ ስቲፋኖስ ይባላል። ስቲቭ ጎስት በመባል ጀለሶቼ ምናምን ያውቁኛል። ስቲቭ ጎስት። በቃ ቪዲዮ ላይ ከዚህ በኋላ ጎስት ካለ እሱ ነው ማለት ነው። ምሩቁ ካለ እሱ ነው ማለት ነው። ምሩቁ ብቻ አይደለም፣ ክብሩ ይስፋ ይባላል። እናላስገባው ሚካ ወያለው የሚባለው እሱ ነው። ሱራ ዳድ ብቻ ጋይስ። እሺ ይኸውላችሁ የሆነ ነገር ይዤ እመጣለሁ። አይናችሁን ጨፍናችሁ ትጠብቁኛላችሁ። በእናታችሁ በቃ አይናችሁን ጨፍናችሁ ነው የምትጠብቁኝ። እሺ ታዩታላችሁ። አይናችሁን ጨፍናችሁ ነው እሺ የምትጠብቁኝ። ይሄ ይኸውላችሁ ማይኩ እዚህ ጋር ነው። ተላተል ነገር ምናምን ነገር ቢሆን እንደዚህ አይነት ቀልድ አይደለም። የምሬን ነው። አይናችንን እንጨፍን። አሁን ኧረ እኔ አላየሁም። እሺ ያው እግዚአብሔር ምስክሬ ያው እኔ ጨፍኛለሁ። ኧረ እኔ እግዚአብሔርን አልኩ። እግዚአብሔርን ነው እንስሳ የዱር እንስሳ አምጣና ግለጡ በለው እንደ ዛሬ ዛሬ ልክ አይደለም። ብቻ ጋይስ ስንተኛ ቀን? 3ኛ ቀን። ዛሬ ካሜራውን ገጠመው በቀን ነው። ይኸውላችሁ ለብሼ የመጣሁት
ሸሚዝና ቲሸርት ነጭ ቲሸርት ምናምን ነገር ስራ ለመስራት ልክ አይደለም። ሶ ጋይስ እንዳልኳችሁ ከኑቲ ጋር ኦፊስ ቱር ይኖረናል ብያችኋለሁ። ይኸውላችሁ ዳሎል እስቲ ከፊት ለፊቱ ነው የጀመረው። ዳሎል ኢንተርፕራይዝ በውስጡ ስንት ድርጅቶች አሉት? ከዳሎል ገበያ ጀምሮ እዚህ ጋር ዳሎል አካዳሚ አለ፣ እዚህ ጋር ዳሎል ኢንተርቴይንመንት ራሱ አለ። እሺ እዚህ ቤታችን ይሄን ይመስላል። ቦታው አለምነሽ ፕላዛ 10ኛ ፎቅ ነው። አለምነሽ መሆኑን በደንብ ማወቅ አለባቸው፣ መርሳት ቦሌ መሆኑን እንዳት። ለማንኛውም እንግዲህ ይሄ ሪሴፕሽን ኤሪያችን ነው። እዚህ ጋር የሚስተናገድበት ቦታ ነው ማለት ነው ይሄ እና እዚህ ጋር ደግሞ ኤዲተሮቻችን የሚቀመጡበት ቦታ ነው። እዚህም ጋር እንደዚህ አይነት ተመሳሳይ ቦታ ሊሰራ ነው ያለውና ከዛ ወደዚህ ስትገቡ ደግሞ የኔ ቦታ አለ። እዚህ ደቅ ብዬ ነው ኦፊስ። እንዴት አያችሁት? በጣም ያበደ ነው ይሄ ፓርት ነው። ብዙ ሴታፖች ሊሰሩ ያሉት እዚህ በዚህ በኩል የፖድካስት ሴታፕ አለ፣ ኢንተርቪው ሴታፕ አለ። እኔም ቪዲዮ ሰራ ሆኖ እዚህ ነው ማለት ነው ቪዥዋሊ። ይሄኛው ፓርት ቶታሊ ሊዘጋ ነው ያለው። እሺ ቤታችን በጣም ሰፊ ነው። ፈረስ ያስጋልባል ነው የሚባለው። ይሄኛው ደግሞ የዳሎል አካዳሚ ክላስ ነው። ተማሪዎች ለክላስ ስክሪን ምናምን ይሰራ ነው ያለው። ግን አሁን ላይ ይሄን ይመስላል። እዚህ መጥቶ ኮንቴንት ክሪኤሽን ኮርስ የሚማሩበት ቦታ ነው። ስለ ዩቲዩብ፣ ስለ ቲክታክ ቪዲዮ አሰራር፣ ኤዲቲንግ፣ ቀረጻ ሁሉንም ነገር ያካተተ ኮርስ አለ። እዚህ ነው የሚማሩት። ይሄኛው ክላስ ሩማችን ነው። እዚህ ወደዛ ደግሞ ስትወጡ ሌላ ቅድም ያሳየኋቸው ስፔስ አለ። ያበደ ነው የሳይ እና ኦፊሱ ይሄንን ይመስላል። ለማንዳ ቦታ የት ይዘጋጅ? ለማንዳ የሆነ ቦታ ያስፈልገኛል። የቱ ጋር? በዚህኛው ሳይድ ለማንዳ እዚህ ጋር ኦፊስ ነገር የሆነች ስፔስ ነገር ትሰራ። ሰምታችኋል። ይኸውላችሁ ከዛ አሁን እዚህ ጋር ዋናው ስራ ምንድነው? ካሜራው ለንገጠም ነው። እኙትና ቤቱ አንድ ነገር ቢሆን በቃ እሱ ነው ተጠያቂ። ያዙልኝ የገጠምኩት ሪዘን ነው። አንድ ቀን ፌል አደረገ ማለት ሰምታችኋል። እኔ የለሁበትም። እኔ መግጠም ብቻ ነው ስራዬ። ይመቻችሁ፣ እንግጠመው። ሶስተኛውና የመጨረሻው ላይ ደርሰናል። በስመ አብ የለውም ላበላ ወጥ ሶስተኛውን እንግጠምና እስኪ እናያለን እንደሚሰራ ነው። ይመቻችሁ። እሺ ጋይስ ይኸውላችሁ ሶስቱንም ገጥመን ጨርሰናል። ያ ታይቷል። እዚህ ጋር ያለውት ይሄው እዚህ ጋር ያለውት ሬዲ ሰርተናል። ኑቲ እስቲ የሪሴፕሽኑ መጣለህ። ያው እስቲ እሺ ሁሉንም ገጥመን ጨርሰናል። የሚቀረን ነገር ያለ አይመስለኝም። ቆይ ቼክ ያድርገው ስልኩ ላይ እሱ ጋርም ይመጣል። ያው ኑቲ ያንቀሳቀሰው ነው። ወይዚ ቆይ ላሳያችሁ። እየሰማችሁት ነው። በካሜራ ውስጥ መልዕክት እያስተላለፈ ነው። ኑቲ አትስራ ሰራ ብያለ ነው። አረ ኑቲ በቃ የሚያሻችሁ ጋይስ ጨርሰናል። እንጨፍናው። አረ ያላየው እዚያው እግዚአብሔር ምስክሬ ያው እኔ ጨፍኛለሁ። አረ እኔ እግዚአብሔርን አልኩ። እግዚአብሔርን ነው እንስሳ የዱር እንስሳ አምጣና ግለጡ በለ እንደ ከየትኛው ላይ ቆረጥከኝ? ነው አይገባም እኮ አይሾ ሚኩ እንደዚህ ይቻላል እንዴ? ቆይ እነሱ እኮ አላዩትም። እስካሁን ላሳያቸው እንኳ ያዙት። ሮቤራ ያት ጀማው ሙሉ ብቻ ጋይስ ተሳክቶልናል። ያበደ ነው ብቻ ጋይስ ይመቻችሁ። እናንተ እድለኛ ለመሆን ኮመንት ላይ ኮመንት ሁላችሁ አድርጉ። ይመቻችሁ። አንተ ትችላለህ።
ይመቻችሁ ጋይስ በቀጣይ ቪዲዮ እንገናኛለን ፒስ አውት